ጤና ይስጥልኝ። ይህ የመርሳት ችግር እና ቤተሰብ በሚል እየተዘጋጀ የሚቀርብ ከእውነተኛ ታሪክ ጋር አያይዘን የምናቀርበው ፕሮግራም ነው። ሲስተር ለምለም ተፈራ ነኝ። ጤና ይስጥልኝ። ክፍል 1 ካያ በስራ ዕድሜዋ በአንድ የግል ክሊኒክ ውስጥ እንግዳ ተቀባይ የነበረች ስትሆን ድርጅቱን የሚመራው ባለቤቷ ዶክተር ፒተር ነበር። የ75 ዕድሜ ያላት ስትሆን እኔ ባለሁበት ቦታ ስትመጣ የራሷን ንጽህና መጠበቅ የምትችል፣ ምግቧን ከቀረበበት ጠረጴዛ ላይ ወስዳ የምትመገብ፣ የምትፈልገውን ነገር ከሞላ ጎደል የምታውቅ ሴት ነበረች። እህቷ፣ ልጇ እና የልጅ ልጇም እየመጡ ይጎበኟታል። ካያ እህቷ ሄሊ፣ ልጇ ቶማስ እና የልጅ ልጇ ቤንን በስልክ ታናግራለች። በጣም ትወዳቸዋለች። ካያ ወደ አዛውንቶች መኖሪያ ስትመጣ የማስታወስ ችሎታዋ ሲመዘን 27 ከ30 ያሳያል። ከመጣች ገና 3 ወር ባልሞላ ጊዜ ውስጥ ነበረ ያለ መረጋጋትና ራስ ወዳድነት አብዝቶ ይታይባት የነበረው። ካያ ለመራመድና ተረጋግቶ ለመቆም ስላልቻለች ተደግፋው እንድትራመድበት የሚረዳትን ሮላቶር መጠቀም እንድትችል አመቻቸንላት። በየቦታው የምታገኛቸውን ወረቀቶችና መረጃ የመሰላትን ሁሉ እንዲሁም ተነጥለው የተቀመጡ የሥራ መሆኑ የግል ስልኮች አንስታ ትወስዳለች። በየቦታው የምታገኘውንም ወረቀቶች ሰብስባ በሮላቶር ዕቃው መያዣ ውስጥ ታስቀምጣለች። የግልም ሆነ የሥራ ስልካችንን ተዘናግተን ፊት ለፊት ካስቀመጥን ካያ ፈጥና ታነሳቸዋለች። የት እንዳስቀመጣቻቸው ወዲያው ትረሳለች። አንዳንዴ ተመሳሳይ ስልክ ሰጥተን ወይም ደግሞ አሳይተን ወስዳ እንድታስቀምጥ በማድረግ ቀድማ ያስቀመጠችውን ስልክ ቦታ እንድታስታውስ በመርዳት የጠፋውን ስልክ እናገኛለን። ሌላ ጊዜም ያስቀመጠችውን ረስታ ከኛ ጋር ትፈልጋለች። አንድ ቀን ሁሌ እንደምትጎበኛት እና ጉዳዩን የምትከታተልላት እህቷ ሄሊ የካያን ልጅ ቶማስን እና የልጅ ልጇን ቤንን ይዛ መጣች። ልጇ ቶማስ ካያ ቤቷ በነበረችበት ጊዜ ትወደው ነበር ያለውን አጠር ያለ እንደ ሶፋም እንደ ልብስ ማስቀመጫነትም የሚያገለግለውን ነጭ ሳጥን አምጥቶላታል። ይህንን ስታይ በጣም ደስ አላት። እነሱንም በማየቷም በአጠቃላይ ሁኔታ ደስታዋን መቆጣጠር ስላልቻለች አለቀሰች። ሄሊና ቶማስ የመጣውን ሳጥን ሲያስተካክሉ ካያ ቤንን በደስታ ስታጫወት ደስ ይላል። እኔ ከሻይ እረፍት በኋላ ስመለስ እንግዶቹ ሲሄዱ መውጫ በር ላይ ቆመው ካይሳም ስትሰናበታቸው አየሁ። አሁን ካያ ከመጣች 6 ወር ገደማ ሆኗት ነበር። እንደተለመደው ሄሊ፣ ቶማስ እና ቤን ሊጎበኟት መጥተዋል። 3 ዓመት ገደማ የሚሆነው ቤን አያቱን ካያን ኮሪደሩ ላይ በማግኘቱ ረጋ ብሎ ተጠግቶ ሰላም አላት። አዋቂዎቹ ሰላምታ ሲለዋወጡ ቤን ትንሽ ፈቀቅ ብሎ አካባቢውን መቃኘት ጀመረ። ካያ ትንሽ ቆይታ ቤንን ቶማስ ና እኛ እንሂድ እያለች መጣራት ጀመረች። እሷ ያለማቋረጥ ስትከተለው ቤንም ደስ ብሎት ከፊት ለፊቷ ይሮጥ ነበር። ቤን መጀመሪያ ጨዋታ መስሎት እየሳቀ ፊቷ ይሮጥ ነበር። ኋላ ግን በፍርሃትና በጭንቀት ማልቀስ ጀመረ። ከቤን አሯሯጥ ሁኔታው ያላማረው ቶማስ ልጁን ቤንን ጣልቃ ገብቶ አቅፎ ለመያዝ አስቆመ። ካያም ቶማስ አይዞ ቶማስ እያለች
ወደ ቤን እያየች መጣች። እኛም እንድትረጋጋ ለማድረግ ብንሞክርም ካያ ግን አብዝታ መጮኋን ቀጠለች። ስጋቷ ስለበዛ እኛም ማጽናናቱን ትታ ሮላቱርን በፍጥነት እየገፋች ወደ ቶማስና ወደ ቤን ሄደች። ሁሉንም አረጋግተን በአንድ ሶፋ ዙሪያ ላይ እንዲቀመጡ አደረግናቸው። ካይሳ ግን የልጇን ቤንን በልጇ በቶማስ እቅፍ ውስጥ በማየቷ ድንጋጤዋ ገና አልጠፋም። ወደ ነርሷ ተነስታ በመሮጥ ልጄን ቶማስን ሊወስድብኝ ነው እያለች ከልጇ ቶማስ እቅፍ ውስጥ የነበረውን ቤን እጁን ለመያዝ በፍጥነት ሄደች። አጥብቃም እጁን እየጎተተች ወደ እሷ እንዲመጣ ጠየቀችው። ቶማስ ደንግጦ የቤን እጅ ታግሎ አስለቀቃት። ካያ በጥድፊያ እየተራመደች ቶማስን ልጄን እያለች እንድናስጥልላት እርዳታ ጠየቀች። ልጄን የማላውቀው ሰው ልጄን ቶማስን ሊወስድብኝ ነው፣ አስወጡልኝ፣ ልጄን አሰጡኝ ብላ ሲቃ እየተናነቃት ጠየቀች። ሕፃኑ ቤን ደንግጦ ትናንሽ እጆቹን እያሻሸ ያለቅሳል። ቶማስ ንዴት፣ ድንጋጤና ግራ መጋባት ይዞት ከአካባቢው ዞር አለ። እህቷ ሄሌን ካያን ስለ ልጇ ስለ ቶማስ ጠይቃት ፈጽሞ አታስታውስም ነበር። ልጇን ቶማስን ትታ የልጇን የቶማስን ልጅ ቤንን ልጄ ቶማስ እያለች ነው የምትከተል የነበረው። ቤን በአያቱ ድርጊት በድንጋጤ መጮህን አላቋረጠም። ካያ አይዞ ቶማስ እያለች አሁንም ወደ ቤን ትመለከታለች። ካያ ልጄን ሊያግቱብኝ ነው በማለት በሮላቶሩ እየተረዳች ባለ በሌላ አቅሟ ወደ እነ ቶማስ ሮጠች። ቶማስ ካያን ለማስቆም ቤንንም ዞር ለማድረግ ከፊት ለፊቷ ይቆም ሲል በተደጋፊዋ በመደገፊያዋ ገፍታው ኖሮ ተደናቅፎ ወደቀ። ቶማስ ይህ ይሆናል ብሎ ባለመጠበቁ በጣም አዘነ፣ ተናደደ፣ ደነገጠ። ቶማስ ከወደቀበት ተነስቶ ቤንን በፍጥነት አንስቶ ይዞ ወጣ። ይህንን ስትከታተል የነበረችው የካያ እህት በነበረችበት በመገረም እና በድንጋጤ ቆማለች። ካያ ምን እንደሆነች ለመጠየቅ አረጋግቻት ወደ ክፍሏ ካስገባኋት በኋላ የካያ እህት ልታነጋግረኝ እንደምትፈልግ ተነገረኝ። ቶማስ እና ቤንን ስላላየኋቸው ስጠይቃት ልጇ ቶማስ በተፈጠረው ነገር ተናዶ ሁለተኛ እንደማይመጣ ተናግሮ መሄዱን ገለጸችልኝ። ካያ ልጄን ወሰዱብኝ እያለች ማውራቷን ቀጥላለች። ከዚያም በኋላ ለቀናት ልጄን እፈልጋለሁ እያለች ቀንና ሌሊት ኮሪደር ላይ እየተዘዋወረች ልጇን ስትፈልግ በሌሊትም ስትነሳ እንዲሁ ስትፈልግ ነበር ለሚለው ጥያቄ መልስ የሚሆነ በስዕሉ ላይ እንደሚታየው ምሳሌያዊ ምስል የመርሳት ችግር ወይም ደግሞ የማስታወስ ችሎታና የአእምሮ ተግባራትን ሲዳከም የሚያሳየው ወይም ደግሞ እየተላቀቀ ሲጠፋ የሚታየው ምስል በጥቂቱም ይገልጻል ብዬ አስባለሁ። በቅርብ ያሉትን ትውስታዎችን እያሳጣ እንደገና የሩቅን ትዝታዎችንና ትውስታዎችን እያደበዘዘ በመጨረሻም የሚያጠፋው የአልዛይመር በሽታ ወይም የመርሳት ችግር ነው። ካያ
የቅርብ ጊዜ የማስታወስ ችሎታዋ ዕለት እየደበዘዘ ወርዶ በተደጋጋሚ ከምታያት እህቷ በስተቀር ሌሎችን ሁሉ እየረሳች ነበር። በዚያም የቶማስ የወጣትነት ዕድሜው የጎልማሳነትን ዕድሜው ሁሉም ተፍቆ ከአእምሮዋ ውስጥ ወጥቶ በአሁን ሰዓት በአእምሮዋ በትውስታዋ ውስጥ የሚታየው ልክ በቤን ዕድሜ ያለውን ቶማስ ስለነበረ ለዛ ነበር ቤንን ቶማስ እያለች ትከታተለው የነበረው። በልቧ ውስጥ በአእምሮዋ ውስጥ ያለው የልጇ ምስል የቤን ምስል ስለነበር ያ ማለትም የቶማስ የአዋቂነት የጎልማሳነት የዕድሜ ምስሉ ከካያ አእምሮ ውስጥ ፈጽሞ ወጣ። ትውስታዋን በጥቂቱም ቢሆን ለመመለስ ምን ማድረግ ይቻላል? ወይንም ትውስታዋን በጥቂቱም ቢሆን ለመመለስ ምን አደረግን ለሚለው ትውስታዋን በጥቂቱም ቢሆን ለመመለስ የተደረገው ጥረት ፎቶዎችን በማሳየት የልጇን ፎቶ የቶማስን እንዲሁም ደግሞ የልጅ ልጇን ፎቶ የቤንን የእህቷን ፎቶ የባልዋን የሥራ ቦታዋን የነበራትን አንዳንድ የህይወት ኩነቶች የሚያሳይ የሰርግ ፎቶዋን የሽርሽር እንደዚህ የመሳሰሉትን ፎቶግራፎችን በማሰባሰብ አልበም በመስራት ሁል ጊዜ እሱን አንስተን ስለነሱ እየነገርን ማስታወስ እንድትችል ረዳናት። ይህም የማስታወስ ችሎታቸውን የመጥፋቱን ሂደት በጥቂቱም እንዲቀንስ ያደርገዋል። ያም የምንነግራቸውና የምናሳያቸው ፎቶ ምስሉን እንደገና እንዲያስተውሉት ስለሚረዳቸው ነው። እንደዚህን ስናደርግ በምን መንገድ እናደርጋለን ብለን ስንል አካሄዳችን ወይም ደግሞ ሂደቱ እንዴት ነው? እንዴት ይመስላል? አዎ ስናወራቸው ስናነጋግራቸው ሁል ጊዜ አይናቸውን እያየን ማነጋገር ሐሳባችን ወደ እነሱ እንደሆነ እንዲያረጋግጡ ይረዳቸዋል። ሁለተኛ በስማቸው በመጥራት ስናነጋግራቸው ከማን ጋር እንደምናወራ እርግጠኞች ይሆናሉ። ምክንያቱም ሐሳባቸው ስለሚበተን እኛ የምናወራው ወሬ የምናነጋግረው ንግግር ከማን ጋር እያወራን እንዳለ እርግጠኞች እንዲሆኑ ስማቸውን ጠርተን ማነጋገሩ ሐሳባቸውን እንዲሰበስቡ ይረዳቸዋል። ትውስታቸውን የሚያወጡ ኩነቶች ለምሳሌ እሷ ሴክሬታሪ ስለነበረች ወይም የዶክተሩ ሚስት እያልን እንጠራት ነበር። በጣም ደስተኛ ነበረች። በዚህም ደግሞ ያለውን የማስታወስ ችሎታቸውን ጥቂትም ቢሆን እንዲያዳብሩ ይረዳቸዋል እና የመርሳት ችግራቸውን የቀረቻቸውን ፈጽሞ እንዳትጠፋ ለመጠበቅ ይረዳናል። አዘጋጅቼ ያቀረብኩላችሁ ሲስተር ለምለም ተፈራ ነኝ። ለመርሳት ችግር ወዳለባቸው ሰዎች ሲመጡ ጊዜ፣ ትህትናና ፍቅር ይዘው መምጣቱን አይርሱ። አመሰግናለሁ። ሼር ላይክ ማድረጉን